አዲሱ የዓለም ሀያላን ሽኩቻ ወደ የትኛው ምዕራፍ እየተሸጋገረ ነው? ሳምንቱ ያስከተላቸው ድንገተኛ የፖለቲካ ለውጦች ለብዙዎች እንቆቅልሽ ሆነው ቀጥለዋል። ይህ ክስተት ነባሩን ዓለም አቀፍ የዲፕሎማሲ ስርዓት ሙሉ በሙሉ ሊንድ ይችላልን? ወይስ አዲስ የኃይል ሚዛን መፈጠሩን የሚያበስር ነው? ለነዚህ ጥያቄዎች ምላሽ የሚሆኑ መረጃዎችን ይዘንላችሁ ቀርበናል። ሰብስክራይብ በማድረግ አብረውን ይቆዩ። ባለፉት 7 ቀናት ውስጥ በዓለማችን የፖለቲካ መድረክ ላይ የተከሰቱት ክስተቶች ዲፕሎማሲያዊውን ዓለም ከስር መሰረቱ የናጡ ሆነው ተመዝግበዋል። ይህ ሳምንት ብቻውን ለዓመታት የቆዩ ስምምነቶች የፈረሱበት፣ ያልተጠበቁ ወገኖች እጅ ለእጅ የተያያዙበትና የዓለምን መሪዎች ግራ ያጋቡ ክስተቶች የታዩበት ሆኖ አልፏል። ከዋና ዋናዎቹ የዓለም ርዕሰ መዲናዎች የሚወጡ ሪፖርቶች እንደሚጠቁሙት ዓለም አቀፉ የፖለቲካ ስርዓት ወደ አዲስና ያልታወቀ ምዕራፍ እየተሸጋገረ ይገኛል። ከዚህ ቀደም የማይታሰቡ የነበሩ የፖለቲካ ውሳኔዎች በቅጽበት ተግባራዊ መደረጋቸው በዓለም አቀፍ ተቋማትና በሀያላን አገራት መካከል የነበረውን ግንኙነት በአስገራሚ ፍጥነት እየቀየረው ነው። በተለይም ባለፉት ጥቂት ቀናት ውስጥ የተስተዋለው የኃይል ሚዛን ሽግግር በለንደን፣ በዋሽንግተን፣ በቤጂንግና በሞስኮ የሚገኙ የፖለቲካ ተንታኞችን በእጅጉ አስደንግጧል። የዜና ክፍሎች በማይቋረጡ ሰበር መረጃዎች ተጥለቅልቀዋል። ዲፕሎማቶችም ከወትሮ በተለየ ሁኔታ በተከታታይ ስብሰባዎች ተጠምደው ይታያሉ። ይህ ሳምንታዊ ለውጥ ድንገተኛ ቢመስልም በውስጡ ግን ለወራት ሲብላሉ የነበሩ ድብቅ ውጥረቶች ውጤት መሆኑ ይነገራል። የዓለምን ትኩረት የሳበው ዋነኛው ምክንያት ለውጡ በቀጥታም ሆነ በተዘዋዋሪ በሚሊዮን የሚቆጠሩ ሰዎችን የኑሮ ዋስትና፣ የአገራትን ብሔራዊ ደህንነት እና የዓለምን የኢኮኖሚ ማረጋጋት የሚነካ በመሆኑ ነው። በአሁኑ ሰዓት በዓለም ዙሪያ የሚገኙ የዜና አውታሮች ትኩረታቸውን በእነዚህ ክስተቶች ላይ አድርገዋል። የፖለቲካ መሪዎች የሚሰጡት እያንዳንዱ ቃልና የሚያሳዩት እንቅስቃሴ በደቂቃዎች ልዩነት ለዓለም ሕዝብ እየተሰራጨ ይገኛል። ይህ መረጃ የመነጨው በድንገት ከታየ ዲፕሎማሲያዊ ፍንዳታ ሲሆን ውጤቱም ነባሩን የዓለም ጂኦፖለቲካዊ አሰላለፍ ሙሉ በሙሉ ሊለውጠው እንደሚችል እየተነገረ ነው። በዚሁ ሳምንት ውስጥ የታዩት ክስተቶች ታሪክን በአዲስ መልክ የሚጽፉና ለቀጣዩ ትውልድ ትልቅ ትምህርት የሚሰጡ ናቸው። የዘገባ ተከታታዮች ይህ ዓለምን ያስደነገጠው ሳምንታዊ የፖለቲካ ለውጥ ከየት ተነሳ? እንዴትስ እንዲህ ባለ ፍጥነት ሊገሰግስ ቻለ? የሚለውን ነጥብ በጥልቀት መመርመር አስፈላጊ ይሆናል። ክስተቱ በዓለም አቀፍ ደረጃ ከፍተኛ ስጋትንና ጥንቃቄን የፈጠረው የሀያላን አገራት ፍላጎትና የዓለም ሰላም መጋጠሚያ ላይ በመቆሙ ነው። አሁን የምንመለከተው ትዕይንት የረጅም ጉዞ መጀመሪያ እንጂ የማጠቃለያ ምዕራፍ አለመሆኑን የዘርፉ ባለሙያዎች በስፋት እየተከራከሩበት ይገኛሉ። የክስተቱን መነሻና የሁኔታውን አሳሳቢነት ለመረዳት መጀመሪያ ባለፉት ወራት የነበረውን የዲፕሎማሲ ሁኔታና ለዚህ ፍንዳታ መሰረት የሆኑትን ድብቅ ምክንያቶች መመልከት ይኖርብናል። ሁኔታው ከላይ ከሚታየው የፖለቲካ መግለጫ ባለፈ ጥልቅ የሆነ የስትራቴጂ ለውጥ መሆኑን የምንረዳውም በዚሁ መነሻ ነው። ይህንን ድንገተኛ ለውጥ ለመረዳት ባለፉት ዓመታት ሲብላሉ የነበሩትን ድብቅ ፖለቲካዊ ውጥረቶችና በሂደት እየተሸረሸሩ የመጡትን ዓለም አቀፍ ስምምነቶች መፈተሽ ግድ ይላል። ዓለም አቀፉ ማህበረሰብ ለረጅም ጊዜ ሲመራባቸው የነበሩት የዲፕሎማሲ ደንቦችና መርሆች በሀያላን አገራት መካከል በነበረው ጥልቅ አለመተማመን ምክንያት ከፍተኛ ስንጥቅ ሲታይባቸው ቆይቷል። ዛሬ የምንመለከተው ታላቅ የፖለቲካ ፍንዳታ ባለፉት 10 ዓመታት ውስጥ በዝግታ ሲከማቹ የነበሩ ቅሬታዎችና የታፈኑ ጥቅሞች ውጤት ነው። ባለፉት ጥቂት ዓመታት ውስጥ የዓለም ፖለቲካ በሁለት ዋነኛ ጎራዎች ተከፍሎ ሲታገል መቆየቱ የሚታወስ ነው። በአንድ በኩል ነባሩን ዓለም አቀፍ ስርዓት ለማስቀጠል የሚፈልጉ ኃይሎች፣ በሌላ በኩል ደግሞ አዲስ የኃይል ሚዛን እንዲፈጠርና የዓለም ሀብትና ውሳኔ ሰጪነት በአንድ ወገን ብቻ እንዳይወስን የሚወተውቱ አገራት ፍጥጫቸው እየተካረረ መጥቷል። ይህ ፍጥጫ በንግድ ጦርነት፣ በቴክኖሎጂ የበላይነት ሽሚያና በታላላቅ የባህር መስመሮች ይዞታ ላይ ሲንጸባረቅ ቆይቷል። በተለያዩ የዓለም ክፍሎች የሚታዩት የቀጠናዊ ጦርነቶችና ወታደራዊ ሽኩቻቾችም የዚሁ ትልቅ ፉክክር ማሳያዎች ናቸው። በተለይም በታላላቅ የኢኮኖሚ ኃይሎች መካከል የተፈጠረው የንግድና የኢኮኖሚ ዋስትና ጥያቄ ዲፕሎማሲያዊ ግንኙነቶችን ወደ ግጭት ቀጠና እየገፋቸው መጥተዋል። ብዙዎቹ ሀገራት ከዓለም አቀፋዊ ትብብር ይልቅ ወደ ራሳቸው የብሔራዊ ጥቅም ግን በመመለሳቸው ዓለም አቀፍ ተቋማት ያላቸውን የማስፈጸም አቅም እንዲያጡ አድርጎታል። የተባበሩት መንግስታት ድርጅትን ጨምሮ ሌሎች ትላልቅ የደህንነት ተቋማት በሀያላኑ ሀገራት ቪቶና የጥቅም ግጭት ምክንያት ሽባ ሆኖ መቆየታቸው ለዚህ ሳምንታዊ አስደንጋጭ ለውጥ መንገዱን አመቻችቷል።
በዲፕሎማሲው ዓለም ውስጥ የቀዘቀዙ ግጭቶች ተብለው የሚጠሩትና ለዓመታት መፍትሄ ሳያገኙ የቆዩ የድንበርና የፖለቲካ ጥያቄዎች አሁን ባለው የዓለም ሁኔታ ውስጥ እንደ አዲስ እንዲቀሰቀሱ ተደርጓል። ይህም አገራት ከንግግር ይልቅ ወደ ወታደራዊ ኃይልና ወደ ድንገተኛ የፖለቲካ ሽግግር እንዲያዘነብሉ አድርጓቸዋል። የቀድሞዎቹ ወዳጆች ፊታቸውን ማዞር የጀመሩበት፣ ታሪካዊ ጠላቶች ደግሞ በጋራ ጥቅም ዙሪያ የሚሰባሰቡበት ይህ አዲስ አዝማሚያ ለወራት በዝግ በሮች ውስጥ ሲመከርበት የቆየና አሁን ግን በይፋ ወደ አደባባይ የወጣ የፖለቲካ ስትራቴጂ ነው። ይህ የዳራ መረጃ የሚያሳየው ሳምንቱ ያስከተለው ድንጋጤ በድንገት የመጣ ሳይሆን የዓለም ፖለቲካዊ መልክዓ ምድር በከፍተኛ ውጥረት ውስጥ ሲገፋ መቆየቱን ነው። የቆዩ ዲፕሎማሲያዊ ቅራኔዎች መፍትሄ ከማግኘት ይልቅ ይበልጥ እየተወሳሰቡ መምጣታቸው ዓለምን ወደዚህ ከፍተኛ ፍንዳታ የመራት ትልቁ ምክንያት ነው። አሁን ጥያቄው የሚሆነው ይህንን የቆየ ውጥረት ወደ ተጨባጭ እርምጃ የቀየረውና የዓለምን ትኩረት የሳበው ያ ቀስቃሽ ክስተት ምንድን ነው የሚለው ነው። በዚህ ሳምንት የታየው ለውጥ በሂደት የመጣ ሳይሆን በአንድ ጀንበር የተከሰተ ዲፕሎማሲያዊ እሳተ ገሞራ ነው ማለት ይቻላል። ለሳምንታት ሲሰሙ የነበሩ ግምታዊ ወሬዎችና ጥንቃቄ የተሞላባቸው ንግግሮች አብቅተው ዓለምን ያስደነገጠው ያ ቀጥተኛ ውሳኔ ይፋ ሆኗል። ክስተቱ የተጀመረው በአንድ በኩል ታላላቅ የኃይል ሚዛኖችን የሚቀይር አዲስ ወታደራዊና ኢኮኖሚያዊ ስምምነት በድንገት መፈረሙ ሲታወቅ፣ በሌላ በኩል ደግሞ ለዓመታት ጸንተው የቆዩ ስትራቴጂካዊ ጥምረቶች መፈረሳቸው በይፋ ሲታወጅ ነው። ይህ ድንገተኛ እርምጃ የዓለምን የፖለቲካ ካርታ በአንድ ጀንበር የቀየረ ሆኖ ተመዝግቧል። ይህንን ታላቅ ድንጋጤ የቀሰቀሰው ዋነኛው ክስተት አንደኛው ኃያል አገር ቀደም ሲል የገባቸውን ዓለም አቀፍ ግዴታዎች ወደ ጎን በመተው አዲስና ያልተጠበቀ የፖለቲካ አቅጣጫ መከተሉን ማወጁ ነው። ይህ ውሳኔ በዲፕሎማሲው መድረክ የቀይ መስመር መሻገር ተብሎ የተገለጸ ሲሆን በአካባቢውና በዓለም አቀፍ ደረጃ ያለውን የሰላም ሁኔታ ጥያቄ ውስጥ ጥሎታል። ውሳኔው ይፋ በሆነበት ቅጽበት በዓለም ዙሪያ የሚገኙ የፖለቲካ ተንታኞችና ጋዜጠኞች መረጃውን ለማረጋገጥና ተጽዕኖውን ለመገመት ወደ ሥራ ገብተዋል። በዋና ዋና መዲናዎች የሚገኙ የውጭ ጉዳይ መስሪያ ቤቶችም አስቸኳይ መግለጫዎችን ለማውጣት ተገደዋል። ከዚህ ውሳኔ ጀርባ ያለው ስምምነት ወይም ምርጫ ቀደም ሲል የነበሩትን የጥቅም ትስስሮች የሚያናጋ ነው። በተለይም በንግድና በጸጥታ ረገድ የነበረውን ትብብር ወደ ፍጥጫ የሚቀይር መሆኑ ክስተቱን ይበልጥ አሳሳቢ አድርጎታል። በዚሁ ሳምንት ውስጥ የተከናወነው ይፋዊ የፊርማ ስነ ስርዓት ወይም የመሪዎች መግለጫ በዓለም አቀፍ መገናኛ ብዙሃን በቀጥታ የተሰላለፈ የነበረው ውጥረት የታየበትና አገራት ያላቸውን አቋም በግልጽ ያሳወቁበት ነበር። ይህ ቀስቃሽ ክስተት ዓለም አቀፍ ተቋማት እንኳ ሳይዘጋጁበት የመጣ በመሆኑ ፈጣን ምላሽ ለመስጠት ሲቸገሩ ተስተውለዋል። እዚህ ጋር አንድ መሰረታዊ ጥያቄ ማንሳት ተገቢ ይሆናል። ይህ አይነቱ ድንገተኛና ያልተጠበቀ የፖለቲካ ለውጥ የዓለምን የወደፊት ሰላምና መረጋጋት ወደ የትኛው አቅጣጫ እየመራው ነው? ይህ ክስተት ያስከተለው ድንጋጤ በፖለቲካ መሪዎች ቢሮ ብቻ አልተገታም። የዓለም የገንዘብ ገበያ መዋዠቅ፣ የነዳጅ ዋጋ መውጣትና መውረድ፣ እንዲሁም በታላላቅ አገራት መካከል የተጀመረው የቃላት ጦርነት የዚሁ ቀስቃሽ ክስተት ቀጥተኛ ውጤቶች ናቸው። ውሳኔው ያስከተለው ውጤት ገና በመጀመሪያው ምዕራፍ ላይ ቢሆንም አገራት ለዚህ ድንገተኛ ክስተት የሚሰጡት ምላሽ ግን እጅግ እየከረረ መጥቷል። የቀሰቀሰው ሰደድ እሳት ወደ ሁሉም የዓለም ክፍሎች እየተስፋፋ ሲሆን የዲፕሎማሲው ዓለም ለዘላለም ተቀይሮ ሊቀር የሚችልበት ዕድል ሰፊ መሆኑን ባለሙያዎች እየጠቆሙ ነው። ቀጣዩና ይበልጥ አሳሳቢው ጉዳይ ደግሞ ይህንን ውሳኔ ተከትሎ ከዓለም አቀፍ ማህበረሰብ የሚሰነዘሩት ምላሾችና የሚወሰዱት የመልሶ ማጥቃት እርምጃዎች ናቸው። እያንዳንዱ አገር የራሱን ብሔራዊ ጥቅም ለማስጠበቅ በሚያደርገው ሩጫ ውስጥ ይህ ቀስቃሽ ክስተት የፈጠረው ክፍተት እንዴት ሊሞላ እንደሚችል የብዙዎች ስጋት ሆኖ ቀጥሏል። ይህ አስደንጋጭ የፖለቲካ ውሳኔ ይፋ መደረጉን ተከትሎ በዓለም ዙሪያ በሚገኙ የኃይል ማዕከላት ውስጥ ከፍተኛ መረበሽና የዲፕሎማሲ ግብግብ ተፈጥሯል። ይፋዊ መግለጫዎቹ ከደቂቃዎች ልዩነት በኋላ ነበር በዓለም አቀፍ የመገናኛ ብዙሃን መስኮቶች ላይ መታየት የጀመሩት።
ዋሽንግተን እና ብራሰልስ ውሳኔውን አሳሳቢና ቀጣናዊ መረጋጋትን የሚንድ ሲሉ የፈረጁት ሲሆን የአውሮፓ ህብረት ከፍተኛ አመራሮችም ሁኔታውን ለመገምገም በአስቸኳይ ስብሰባ ላይ መሆናቸው ተሰምቷል። የምዕራባውያን መሪዎች ይህ እርምጃ በዓለም አቀፍ ህግ ላይ የተጋረጠ አደጋ መሆኑን በመግለጽ የተቀናጀ ምላሽ እንደሚሰጡ ዝግጅታቸውን እያጠናከሩ ነው። በሌላ በኩል ከቤጂንግ እና ከሞስኮ የሚወጡት መግለጫዎች ፍጹም የተለየ ድምጸት አላቸው። እነዚህ ኃይላን አገራት ውሳኔውን የተፈጠረውን አዲስ እውነታ መቀበል እንደሆነ በመግለጽ ነባሩ የዓለም ስርዓት ራሱን ማስተካከል እንዳለበትና የአንድ ወገን የበላይነት የሚያበቃበት ጊዜ መድረሱን ፍንጭ ሰጥተዋል። ይህ የጎራ መለየት ዓለም ዳግመኛ ወደ ቀዝቃዛው ጦርነት መንፈስ እየተመለሰች ነው የሚል ስጋትን በብዙዎች ዘንድ አሳድሯል። የታዳጊ አገራት ስብስብ የሆኑት የብሪክስ አባል አገራትም ሁኔታውን በጥንቃቄ እየተከታተሉት ሲሆን አንዳንዶቹ ውሳኔውን እንደ አዲስ ዕድል፣ ሌሎች ደግሞ እንደ ስጋት እየተመለከቱት ይገኛሉ። የተባበሩት መንግስታት ድርጅት ዋና ጸሐፊ በበኩላቸው በሰጡት መግለጫ ሁሉም ወገኖች ከፍተኛ ትዕግስት እንዲያሳዩና ወደ ለየለት ግጭት ከሚያመሩ ንግግሮች እንዲቆጠቡ ጥሪያቸውን አስተላልፈዋል። ድርጅቱ ዓለም አቀፍ ሰላምን ለማስከበር የተቋቋሙት ህጎች እንዳይጣሱና ንግግሮች በጠረጴዛ ዙሪያ እንዲቀጥሉ ቢወተወተውም በተባበሩት መንግስታት የጸጥታው ምክር ቤት ውስጥ ያለው መከፋፈል ግን ውጤታማ እርምጃ ለመውሰድ እንቅፋት ሆኖበታል። የአፍሪካ ህብረትና የአረብ ሊግን መሰል ቀጠናዊ ድርጅቶችም ውሳኔው በአባል አገሮቻቸው ላይ ሊያስከትል የሚችለውን ፖለቲካዊና ሰብአዊ ተጽዕኖ በመጋራት ላይ ናቸው። እዚህ ጋር ሌላው ትኩረት የሚስብ ነጥብ በራሳቸው በአገራት ውስጥ የሚነሱ ተቃውሞዎች ናቸው። በበርካታ አገራት የሚገኙ የተቃዋሚ የፖለቲካ ኃይሎች የመንግስታቶቻቸውን የውጭ ጉዳይ ፖሊሲ በመተቸት ላይ ይገኛሉ። ይህ ውሳኔ የዜጎቻችንን ደህንነት ለአደጋ የሚያጋልጥና አገራችንን ከዓለም አቀፍ ማህበረሰብ የሚነጥል ነው የሚሉ ድምጾች በጎዳናዎችና በፓርላማዎች ውስጥ እየተሰሙ ነው። በተለይም በዲሞክራሲያዊ አገራት ውስጥ ይህ የፖለቲካ ለውጥ በመጪዎቹ ምርጫዎች ላይ ትልቅ ተጽዕኖ ሊኖረው እንደሚችል እየታመነበት ነው። ይህ የዲፕሎማሲ ፍጥጫ ወደ ለየለት ግጭት ሊያመራ ይችላል ወይስ በንግግር ሊፈታ የሚችል ነው የሚለው ጥያቄ አሁንም ምላሽ አላገኘም። ሆኖም ግን የዓለም መሪዎች ፊት ላይ የሚታየው ቁጣና ጥብቅነት እንዲሁም በአየር ላይ ያለው ከፍተኛ ውጥረት ሁኔታው በቀላሉ የሚረግብ አለመሆኑን ያሳያል። እያንዳንዱ ሀገር የሚሰጠው ምላሽ በቀጣዮቹ ጥቂት ቀናት ውስጥ ዓለም የምትከተለውን አቅጣጫም ይወስን ይሆናል። ይህ ዓለም አቀፍ ምላሽ ደግሞ ከፖለቲካው ባሻገር ወደ ጥልቅ ኢኮኖሚና የንግድ ፍጥጫ እየተሸጋገረ መሆኑን ያሳዩ ምልክቶች እየታዩ ነው። የፖለቲካው ውጥረት ወደ ኢኮኖሚያዊ ቀውስ መተንፈሱ አልቀረም። ይህ ድንገተኛ ለውጥ ይፋ በሆነባቸው ጥቂት ሰዓታት ውስጥ የዓለም የገንዘብ ገበያዎች በከፍተኛ ድንጋጤ ውስጥ ወድቀዋል። ከኒውዮርክ እስከ ቶኪዮ፣ ከለንደን እስከ ሆንግ ኮንግ የሚገኙ የንግድ ማዕከላት የዋጋ መዋዠቅ አስተናግደዋል። ባለሀብቶች ባልተረጋገጠ የፖለቲካ ሁኔታ ውስጥ ገንዘባቸውን ለማቆየት በመስጋታቸው የኩምፓኒያዎች አክሲዮኖች በከፍተኛ ሁኔታ ማሽቆልቆል አሳይተዋል። በአንጻሩ እንደ ወርቅ ያሉ አስተማማኝ ተብለው የሚታሰቡ የሀብት አይነቶች ዋጋቸው በእጅጉ ጨምሯል። ይህም በዓለም አቀፍ ደረጃ ያለውን ከፍተኛ የስጋት ደረጃ የሚያሳይ ነው። የዚህ ለውጥ ዋነኛ ሰለባ የሆነው የነዳጅ ገበያ ነው። ቀውሱ በነዳጅ አምራች አገራትና በዋና ዋናዎቹ የትራንዚት መስመሮች አቅራቢያ የሚከሰት በመሆኑ የነዳጅ ዋጋ ካለፉት ወራት አማካይ ዋጋ በላይ በድንገት ተሰቅሏል። ይህ ጭማሪ በዓለም ዙሪያ በሚገኙት የትራንስፖርት፣ የኢንዱስትሪና የግብርና ዘርፎች ላይ ቀጥተኛ ተጽዕኖ እያሳደረ ሲሆን የዋጋ ግሽበትን በማባባስ የዜጎችን የኑሮ ውድነት ይበልጥ አክብዶታል። ታላላቅ የኢኮኖሚ ኃይሎች የነዳጅ ክምችታቸውን መጠቀም እንደሚገልጹም ቢገልጹም ገበያውን ግን ሙሉ በሙሉ ማረጋጋት አልተቻለም። በንግድ ስምምነቶች ረገድም ዓለም ወደ የማዕቀም ጦርነት እየገባች መሆኑን የሚያሳዩ ምልክቶች በስፋት እየታዩ ነው። ለዓመታት የቆዩ የንግድ ትስስሮችና የአቅርቦት ሰንሰለቶች በፖለቲካዊ ውሳኔዎች ምክንያት እየተቋረጡ ነው። አገራት ንግድን እንደ ፖለቲካዊ መሳሪያ መጠቀማቸው በተለይም በቴክኖሎጂ፣ በምግብ ዋስትና እና በመድኃኒት አቅርቦት ላይ የተሰማሩ ዓለም አቀፍ ኩባንያዎችን ግራ አጋብቷል። አዳዲስ የታሪፍና የንግድ ገደቦች መጣላቸው ከሁለተኛው የዓለም ጦርነት በኋላ የተገነባውን የነፃ ንግድ ስርዓት አደጋ ላይ ጥሎታል። ከኢኮኖሚው ባሻገር የቀጠናዊ ደህንነት ሁኔታው ይበልጥ አሳሳቢ ሆኗል። ለውጡን ተከትሎ በተለያዩ የዓለም ክፍሎች የሚገኙ ወታደራዊ ኃይሎች በተጠንቀቅ ላይ እንዲቆሙ ታዘዋል። በድንበር አካባቢዎች የሚደረጉ ወታደራዊ ልምምዶችና የጦር መሳሪያዎች ሽግግር ቀጠናዊ ፍጥጫዎችን ወደ ለየለት ጦርነት ሊቀይሩ ይችላሉ የሚል ስጋት ፈጥሯል።
በተለይም በባህር መስመሮችና በስትራቴጂካዊ ቦታዎች ላይ የሚታየው የወታደራዊ መርከቦች እንቅስቃሴ ዓለም አቀፍ የንግድ መርከቦችን ደህንነት ጥያቄ ውስጥ ጥሎታል። ይህ ሳምንታዊ የፖለቲካ ለውጥ ከወረቀት ላይ መግለጫ አልፎ በቤተሰብ ገበታና በአገራት ደህንነት ላይ የራሱን ጠባሳ ማሳረፍ ጀምሯል። ፖለቲካዊ ውሳኔዎች በሚሊዮን የሚቆጠሩ ሰዎችን የዕለት ተዕለት ሕይወት እንዴት ሊያናጉ እንደሚችሉ አሁን እያየነው ያለው ሁኔታ ትልቅ ማሳያ ነው። ጥያቄው ግን ይህ ነው፣ የዓለም መሪዎች ይህንን የኢኮኖሚና የደህንነት መናጋት ለመቆጣጠር ዝግጁ ናቸው ወይስ ሁኔታው ከቁጥጥር ውጪ እንዲወጣ ይፈቅዳሉ? ይህ የኢኮኖሚና የፖለቲካ ትኩሳት ወደ የትኛውም አቅጣጫ ሊያመራ እንደሚችል ለመረዳት የጂኦፖለቲካ ባለሙያዎችና የኢኮኖሚ ተንታኞች የሚሰጡትን ዝርዝር ትንበያ መመልከት አስፈላጊ ይሆናል። ቀጣዩ ምዕራፍ የችግሩን ጥልቀትና ሊከተሉ የሚችሉ አማራጭ ሁኔታዎችን ይፈትሻል። ይህንን ሳምንታዊ የፖለቲካ ድንጋጤ ተከትሎ በዓለም አቀፍ ደረጃ የሚገኙት የጂኦፖለቲካ ተንታኞችና ስትራቴጂስቶች ሁኔታውን በተለያዩ እይታዎች እየመረመሩት ይገኛሉ። ብዙዎቹ ባለሙያዎች እንደሚስማሙት አሁን እያየነው ያለነው ክስተት ተራ የዲፕሎማሲ ግጭት ሳይሆን ከሁለተኛው የዓለም ጦርነት በኋላ የተገነባው ዓለም አቀፍ ስርዓት መሰረታዊ ለውጥ እያስተናገደ መሆኑን የሚያሳይ ነው። ተንታኞች ይህንን ወቅት የታሪክ መጋጠሚያ ወይ ዋተርሼድ ሞመንት ሲሉ የሚጠሩት ሲሆን የኃይል ሚዛኑ ከነባሮቹ ዋልታዎች ወደ አዲስና ያልተጠበቁ አቅጣጫዎች እየተንሸራተተ መሆኑን ይጠቁማሉ። በአንድ በኩል የደህንነት ተንታኞች ሁኔታውን በከፍተኛ ስጋት እየተመለከቱት ነው። እንደነሱ እምነት ለዓመታት ዓለምን በአንጻራዊ ሰላም ያቆዩት የዲፕሎማሲ ደንቦችና ተቋማት ተሰሚነት ማጣት ዓለምን ወደ ጫካ ሕግ ሊመለሳት ይችላል። ይህም ትናንሽ አገራት በሀያላን ሽኩቻ መሃል እንዲደቀቁ፣ ዓለም አቀፍ ስምምነቶችም ዋጋ እንዲያጡ ያደርጋል። በተለይም በሳይበር ደህንነት፣ በህዋ ምርምርና በኒውክሊየር መስፋፋት ዙሪያ የነበሩት የቁጥጥር ስርዓቶች መላላታቸው ዓለምን ወደማይገመት አደጋ ሊከታት እንደሚችል ያስተናግጋሉ። እነዚህ ባለሙያዎች እንደሚሉት አገራት ከመተባበር ይልቅ ለየብቻቸው ራሳቸውን ለመከላከል የሚያደርጉት ጥረት ለሰላም የሚወጣውን ወጪ በእጅጉ እንደሚጨምረው ይገመታል። በሌላ በኩል ደግሞ የተወሰኑ የፖለቲካ ተንታኞች ይህንን ክስተት እንደ አዲስ ዕድልና የዓለም ስርዓት ማስተካከያ አድርገው ይረዱታል። እነዚህ ባለሙያዎች እንደሚከራከሩት ነባሩ ስርዓት የብዙ አገራትን ፍላጎትና እውነታ ያላገናዘበ በመሆኑ መናጋቱ የማይቀር ነበር። አሁን የሚታየው ሽግግር ዓለም ወደ ብዙ ዋልታ ወይም መልቲፖላር ስርዓት እንድትሸጋገርና የኃይል ስርጭቱ ይበልጥ ፍትሃዊ እንዲሆን በር ሊከፍት ይችላል የሚል ተስፋ አላቸው። ይህ አዲስ አሰላለፍ አገራት በጋራ ጥቅምና በእኩልነት ላይ የተመሰረተ አዲስ ግንኙነት እንዲመሰርቱ ሊያስገድዳቸው እንደሚችልም ይተነብያሉ። የኢኮኖሚ ባለሙያዎችም ቢሆኑ የራሳቸውን ትንተና እያቀረቡ ነው። እንደነሱ ገለጻ ዓለም አቀፋዊ ትስስር ወይም ግሎባላይዜሽን እየቀነሰና አገራት ወደ ራሳቸው ምሽግ የሚመለሱበት የመከፋፈል ዘመን እየመጣ ነው። ይህ ደግሞ በታዳጊ አገራት ላይ ከፍተኛ ጫና ቢፈጥርም፣ በሌላ በኩል ግን አገራት የራሳቸውን የተፈጥሮ ሀብትና የውስጥ አቅም በበለጠ ሁኔታ እንዲጠቀሙ ሊያበረታታ እንደሚችል ይገለጻል። ሆኖም ግን የዚህ ሽግግር ዋጋ እጅግ ውድ እንደሚሆንና የዓለም ኢኮኖሚ ለረጅም ጊዜ የሚቆይ መዋዠቅ ሊያስተናግድ እንደሚችል የጋራ ስምምነት አለ። በአጠቃላይ የባለሙያዎች ትንተና የሚያሳየው ዓለም በአሁኑ ሰዓት በሁለት ጽንፎች መካከል መቆሟን ነው። አንደኛው ጽንፍ የቆየው ስርዓት ፈርሶ ወደ ለየለት ቀውስ የማምራት ስጋት ሲሆን፣ ሁለተኛው ደግሞ አዲስና ይበልጥ ሚዛናዊ የሆነ ዓለም አቀፍ ግንኙነት የመፈጠር ዕድል ነው። በታላላቅ አገራት መሪዎች የሚወሰዱት ቀጣይ እርምጃዎች ከነዚህ ሁለት አማራጮች ውስጥ ዓለም የትኛውን እንደምትከተል የሚወስኑ ይሆናሉ። አሁን የቀረው ትልቁ ጥያቄ ይህንን ሁሉ ውጥረትና ትንተና ተከትሎ በቀጣዮቹ ሳምንታትና ወራት ውስጥ ምን ሊከሰት ይችላል የሚለው ነው። ዓለም ወዴት እያማራች እንደሆነ የሚጠቁሙ የወደፊት ፍንጮችን በማጠቃለያው ምዕራፍ እንመለከታለን። ወደፊት ምን ይጠበቃል? ዓለም አቀፉ ማህበረሰብ አሁን ከፊቱ የቆመው ግዙፍ ጥያቄ ይህ ነው። ባለፉት 7 ቀናት የታዩት ድንገተኛ ክስተቶች የመጨረሻው ምዕራፍ ሳይሆኑ ለወራት አልፎም ለዓመታት ሊቀጥል የሚችል ታላቅ የጂኦፖለቲካዊ ሽግግር መጀመሪያ መሆናቸው ብዙዎች ይስማማሉ። በመጪዎቹ ሳምንታት ውስጥ ዓለም አቀፉ ዲፕሎማሲ በከፍተኛ እንቅስቃሴ ውስጥ እንደሚቆይ ይጠበቃል። አገራት አዳዲስ ጥምረቶችን ለመፍጠርና የነበሩትን ለማጠናከር በሚያደርጉት ጥረት በዋና ዋና ከተሞች የሚደረጉ የዲፕሎማቶች የጉብኝት መርሃ ግብሮች ይጨምራሉ።
በቀጣዮቹ ወራት ይህ የፖለቲካ ለውጥ በተጨባጭ የኢኮኖሚ እርምጃዎች ሊደገፍ እንደሚችል ይገመታል። በተለይም በታላላቅ ኃይሎች መካከል የሚደረጉ የንግድ ድርድሮችና የሚጣሉ ማዕቀቦች የዓለምን የንግድ መስመርና የአቅርቦት ሰንሰለት ዳግም ሊያዋቅሩት ይችላሉ። የገንዘብ ገበያው መረጋጋት የሚያገኘውም አገራት የሚወስዷቸው ቀጣይ እርምጃዎች ግልጽነት ሲኖራቸውና የጦርነት ስጋቶች ሲቀንሱ ብቻ ይሆናል። ይሁን እንጂ አሁን ያለው የስትራቴጂካዊ እርግጠኝነት ማጣት ስትራቴጂክ አንሰርተንቲ ለተወሰነ ጊዜ አብሮን እንደሚቆይ ባለሙያዎች ይተነብያሉ። በአጠቃላይ ዓለም ወደ አዲስና ያልተሞከረ ስርዓት ውስጥ እየገባች መሆኑ ግልጽ ነው። ይህ ለውጥ ዓለምን ይበልጥ እየተከፋፈለችና የጎራ ሽኩቻ የነገሰባት ሊያደርጋት ይችላል። ወይም ደግሞ አገራት የጋራ ደህንነታቸውን ለማረጋገጥ አዳዲስና ፍትሃዊ የሆኑ የትብብር መንገዶችን እንዲፈልጉ ያስገድዳቸዋል። የታሪክ ተሞክሮ እንደሚያሳየው እንዲህ ያሉ ታላላቅ ሽግግሮች ከፍተኛ መስዋዕትነትንና ጥንቃቄን የሚጠይቁ ናቸው። ዛሬ የምናያቸው ውሳኔዎች የ21ኛውን ክፍለ ዘመን የቀጣይ 10 ዓመታት ታሪክ የሚወስኑ መሆናቸው ደግሞ ጉዳዩን ይበልጥ አሳሳቢ ያደርገዋል። ውድ ተመልካቾቻችን፣ ይህ ዓለምን ያስደነገጠ ሳምንታዊ የፖለቲካ ለውጥ የሚያስተምረን አንድ እውነት ቢኖር ዓለም አቀፋዊ ሰላምና መረጋጋት ምን ያህል ተሰባሪ መሆናቸውን ነው። አገራት በብሔራዊ ጥቅምና በዓለም አቀፍ ኃላፊነት መካከል የሚያደርጉት ትግል ለሰው ልጅ የወደፊት ዕጣ ፈንታው ወሳኝ ነው። እኛም በዘገባ በኩል እነዚህን ተለዋዋጭና ወሳኝ ዓለም አቀፍ ክስተቶችን በቅርብ እየተከታተልን ሚዛናዊና ጥልቅ መረጃዎችን ማድረሳችንን እንቀጥላለን። ለዛሬ ያዘጋጀንላችሁ ዓለም አቀፍ መረጃ ይህንን ይመስል ነበር። ወቅታዊና ታማኝ የሆኑ የዓለም ፖለቲካ፣ ኢኮኖሚ እና የቴክኖሎጂ መረጃዎች እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግና የደወል ምልክቱን በመጫን ቤተሰብ ይሁኑ። አስተያየትና ጥያቄዎቻችሁን በኮሜንት መስጫው ላይ ቢያካፍሉን በደስታ እንቀበላለን። እስከ ቀጣዩ መርሃ ግብራችን ድረስ ሰላም ቆዩ።